ህይወት አይደል ውጣ ውረድ መች ይጠፋል እስኪ ደላሽ ብዙ ያለፋል ቢሆንም ግን ባይደላሽም እንደበፊት አትከፊ አታልቅሽ ይበዳይሽ ፊት ይላል እንዴ የምርሽን እያለቀሽ ነው እንዴ አስቀምተናል እንዴ ምድት ስቋማው እኮ ነው ያው በውጪ ላግዝሽ ሁሉ ነገር ጨርሰናል እኮ ሌላ ምንም እንደዚህ የሚያባብል ነገር ያለ ስራ ሁሉ የህፃን አይደለም ቆይ እንደዚህ እንድትባባሉ ነገር በሙሉ የህፃን እኮ ታውቃለህ አይደል አንቺ ማገዝ ስለማልችለው ብዬ ያለኝና እኮ ማገዝ ምችል አብሬሽ መኖር አልችልም እርዳኝ ብዬ እኮ አብሬሽ መኖር አልችልም አብሬሽ ደግሞ ልጅቷ ላሳድግ አልችልም ነገር አይምዬ ስለተመለሽ በጣም ደስ ብሎኛል ያው መስለኛል ያለችበት ቦታ ምቿን ነበር ምናም ብቻ የሆኑ ነገሮችን አውርተን ነበር በውስጥ ግን ስለተመለሽ በጣም ደስ ብሎኛል ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ አላችሁ ክብሩ ይስፋ እኔ በጣም ደህና ነኝ እናንተም ደህና ትሆናላችሁ ብዬ ተስፋ አደርጋለሁ እንግዲህ ዛሬ በማትጠብቁት በአዲስ ነገር ነው የመጣሁት ምክንያቱም ሶሻል ሚዲያ ላይ በጣም ብዙ ነገሮች እየተፈጠሩ ነው እንዳያችሁ ከሆነ በጣም ብዙ ነገር ከዛ መካከል የቢኒና የእዩ ጉዳይ ነው የቢኒ የእዩና የዛች ቆንጂዬ ትንሿ ልጅ ጉዳይ ነው እና አሁን ያሉበት ሁኔታ ጥሩ ሁኔታ ላይ አልነበሩም ባለፈውም ናታንን አግኝቸው ከህይወታቸው እንዲወጣ ሰላማቸውን እንዲሰጣቸው እና ደግሞ ሁለቱ አብረው መሆን እንዳለባቸው ህፃኗም አባቱን አግኝታ እናቱን አግኝታ በሰላም እንዲኖሩ አብረው በፍቅር እንዲኖሩ ነው ፍላጎቴና ያን ለማድረግ እኔ የበኩሌን እጫወታለሁኝ ብዬ አስቤያለሁኝ ዛሬ እንግዲህ እንደ አንድ አካባቢያቸው ላይ እንደሚኖር ሰው እንደሚያውቃቸው ሰው እነዚህ ልጆች ሲለያዩ ለየብቻ ሲሆኑ ህፃኗም ያለ አባት ስታድግ ማየት በጣም ልብ ይነካል የምሬ ነው በጣም ልብ ይነካል እናትየውም ብትሆን በጣም ብዙ መከራዎችን አሳልፋለች ብዙ ነገሮች ደርሰውባታል ብዙ ስድቦች ደርሰውባታል እኚህን ነገሮች ችላ ተቋቁማ ሁሉን አልፋ እዚህ ደረጃ ላይ ደርሳለች ሴት ናት ሴት ደግሞ አሁን በዚህ ሰዓት ላይ እንደምታዩት ነው ሶሻል ሚዲያ ላይ በጣም ሴት ልጆች ብዙ ችግሮች እየደረሱባቸው ምናምን አይታችኋል እና በዚህ ሰዓት ደግሞ የልጇ አባት የሆነው ቢኒያም ያስፈልጋታል ብዬ አስባለሁ እና ያን ነገር ለማድረግ እኔ የበኩሌን እጫወታለሁኝ ብዬ አስቤያለሁኝ እንግዲህ እሱም ቢሆን ቢኒያምም ቢሆን ሁሉን ነገር እርግፍ አድርጎ ትቶ ለልጁና ለሚስቱ ቢኖር የተሻለ ነው ብዬ አስቤያለሁኝ እና ዛሬ ሁለቱንም ቀጥሬያቸዋለሁ እንግዲህ ሁለቱንም አንድ ላይ ነው የቀጠርኳቸው ግን ሁለቱም አያውቁም ማለት አሁን እዩ ቢኒ እንደሚመጣ አታውቅም ቢኒም ደግሞ እዩ እንደምትመጣ አያውቅምና ሁለቱንም በስነ ስርዓት በተረጋጋ መንፈስ በሰከነ መንፈስ በሰላም እንዲያወሩ በፍቅር እንዲያወሩ ምክንያቱም ልጅ የሚያክል ትልቅ ነገር በመሐከላቸው አለና ያን ነገር ደግሞ አስጠብቀው በደስታ እንዲኖሩ ምኞቴ ነው እና በቃ ያን ነገር ለማድረግ እሞክራለሁ ቢኒያም እንግዲህ አንተ አሁን ትልቅ ነህ ወንድ ልጅ ደግሞ ከሴት ልጅ የተሻለ ነገሮችን የመቋቋም ጉልበት አለው ብዬ አምናለሁ ምክንያቱም ወንድ ልጅ ብዙ ፈተናዎች ያያል ብዙ ችግሮች ያጋጥሙታል ብዙ ነገሮች ይከሰታሉ በህይወቱ ስለዚህ ያን ነገር ተወጥቶ ህፃን አይደለም አሁን ትልቅ ሰው ነው እንዳያችሁ ከሆነ ቪዲዮ ላይ እስካሁን ቤተሰብ ጋር ነኝ ምናምን ሲል ነበር ያን ማለቱ ራሱ አስገርሞኛል እኔ በጣም ነው ያስገረመኝ ማርያም እንደዛ ማለቱ አስገርሞኛል እሱን የሚያክል ልጅ ከቤተሰብ ጋር መኖሩ በጣም ይደብራል ምክንያቱም እሱ አሁን ሰርቶ ተለውጦ ምን ብሎ ለልጁ ለሚስቱ የሚኖርበት እድሜ ላይ ነው ያለው እንጂ እኔ አልችልም ምናምን እያለቃቀሰ የሚቆይበት እድሜ ላይ አይደለም እሱ አሁን ትልቅ ሰው ነው በዛ ላይ ወንድ ነው ወንድ ደግሞ ብዙ ነገሮችን የመሸከም አቅም አለው ኢየሩስ ከዚህ በፊት ብዙ ነገር በሴትነት አቅሟ በጣም ብዙ ነገሮችን ችላለች ተቋቁማለች ያን ነገር አሳልፋ አሁን እዚህ ደረጃ ላይ ደርሳ ምንም ቢሆን በማከላቸው ብዙ የተበጠበጠ ነገር የተረበሸ ነገር ቢኖርም እንኳን ያ ነገር በሰላም ተፈቶ ወደ ህይወታቸው ወደ ትዳራቸው አንድ ቤት ሆነው ምናምን ፍቅር ሆነው ምናምን ባይ ደስ ይለኛል እና እንግዲህ ያን ለማድረግ ነው እኔ ፍላጎቴ የበኩሌን ካጠገባቸው ሳልጠፋ እምችለው ለኢየሩስም ሆነ ለቢኒያም ይሄ የማዳላት ነገር አብሮ ይሄ ከአንዱ ጎን የመቆም ነገር ሳላደርግ ሁለቱንም በቻልኩት ነገር ለማገዝ በምንም ነገር ወደፊት ባላቸው ህይወትም ይሁን አሁንም ቢሆን በምንም ጉዳይ ሁለቱ ሳይበጣበጡ በሰላም በፍቅር እንዲኖሩ የበኩሌን ለማድረግ እሞክራለሁ እንግዲህ ኢየሩስንም ቀጥሬያታለሁ ቢኒያምንም ቀጥሬያለሁ ሁለቱም የሚሉትን እንሰማና እንግዲህ እናወራለን
እናወራለን ስል ሁለቱ እንዲያወሩ ነው የምፈልገው እኔ ሁሌ ቪዲዮአቸው ላይ እንዳያችሁት ከሆነ ቢኒያም በቃ የራሱን ስሜት ብቻ አራምዶ ይሄዳል። ኢየሩስ ግን ለኛ ለልጄ ላንተ በቃ እስቲ ያዛት ፍቅርህን ግለጽላት ህፃኗ ያንተን ፍቅር ነው የምትፈልገው ምናምን እያለች ፍቅር ልታሳየው ትሞክራለች። ወደ በፊት የፍቅር ግንኙነታቸው ልጅ ከመወለዱ በፊት ያለው የፍቅር ግንኙነታቸው ለመመለስ ኢየሩስ በጣም የበኩሏን እየተጫወተች ይመስለኛል። እንግዲህ ቢኒያምንም ወደዚህ ቀልቡ ለመመለስ ለማደፋፈር ወንድ ልጅ ነው ቆፍጠን ማለት አለበት። ሁሉንም ነገር በቃ ልቡ ውስጥ ሸሽገክ ደብቀክ ለልጅክ ለባለቤት ለዩ እቺ ልጅ በጣም ብዙ ነገር ሆና አሳልፋለች። እሷን ለማጽናናት ከሷ ጎን ሆነ እኔ ያለውልሽ ብለ የምታጽናናበት ጊዜ ነው። ምክንያቱም አሁን እንዳልኳችሁ ነው ብዙ የሴት አደጋዎች እየተከሰቱ ነው። እቺ ልጅ ያልሆነ ውሳኔ ልትወስን ትችላለች። ምክንያቱም ህፃን አለች ካጠገቧ ብቻዋን አይደለችም። ያልሆነ ውሳኔ ደግሞ ብትወስን ቢኒያም አንተ መጨረሻ ላይ መጸጸት ነውና ያ እንዲሆን ደግሞ አልፈልግም። ስለዚህ እንግዲህ የሚሆነውን ነገር እናያለን ብዬ አስባለሁኝ። የቀጠርኳት በዚህ ሰዓት ነው። እሷን ቀደም አድርጌ ነበር የቀጠርኳት። ከዛ ትንሽ ቆይታ ቢኒያምን ደግሞ ከ1 ከ30 ምናምን ከ20 ምናምን ብቻ ትንሽ ቆይታ ናብየው ነበረ ምን ገናኝበት ቦታ ላይ እና እስከዛ ድረስ እዩ የመጣው ሰው ለማውራት እንግዲህ ዝግጁ ነኝ። እኔ እዩን አግኝቻት አላቅም። እንደምታዩት በቪዲዮ ነበረ። በፊት በጣም ብዙ ነገሮች ተባብለን ነበረ። ነገር ግን እሷ ሰው ሆኖ ጥፋት ማያጠፋ የለም። ያጠፋውን ደግሞ ጥፋት መልሶ አፉ ተባብለው ወደ በፊት ህይወት ወደ ሰላም ወደ ፍቅር መመለስ መቻል በጣም ትልቅነት ነውና ኢየሩስንም ሳላደንቀት አላልፍም በዚህ ጉዳይ። እንግዲህ እስቲ እየጠበቅናት ነው። ሳልጨርስ ያፌን መጣች። እንዴት ነሽ? ደህና ነሽ? ሰላም ነው አለሽ? እንዴት ነሽ? ካሜራ ዛሬ ምን እንግዲህ እንዳይደብርሽ ከቤተሰቦቼ ጋር ነው ዛሬ የመጣሁት። ችግር የለውም። አይደብርሽም ብዬ አስባለሁ። ደግሞ ለምንድን ነው ብቻሽን የመጣሽው? እንዴት ናችሁ? እና ማማስ ኧረ ያው ሁላ ሰው በዛ ሁላ ሰው ፍቅር ውስጥ የወደቀችው ልጅ ይዛ አልመጣችም። እንግዲህ እሷንም አገኛታለሁ ብዬ ተስፋ አድርጌ ነበረ። እንግዲህ አፉ በልኝ ሰዎች ተኝታለች። እንግዲህ ይቅርታ በሉኝ ብላለች። ይሻላል ያው ይዘሽ ብትመጫ ግን እኛንም ደስ ይለን ነበረ። ስለመጣሽ ግን ደስ ብሎኛል። ዛሬ የመጀመሪያ ግንኙነታችን ነው ከኢየሩስ ጋር። በጣም ብዙ ነገሮች ላወራ ትፈልጋለኝ። ምክንያቱም ይህች ልጅ በጣም ብዙ ውጣ ውረዶችን አሳልፋ ነው እዚህ የደረሰችውና በዛ ነገር በጣም ደስተኛ ነኝ እና አሁን ደግሞ ስላገኘሁሽ በጣም ነው ደስ ያለኝ። ዛሬ የመጣሁበት ዋናው ዓላማ ወደ ጉዳዩ ስገባ ስለ ቢኒያም ላወራሽ ነው። እኔ ቪዲዮዎቼን አይተሽ ምናምን ከሆነ ይሄ ሰላም ፍቅር እንዲሰፍን ነው በሁሉም በኩል አይተሽ የምታውቂ ከሆነ ስለ ነብሩክ ስለነ ሃይሚ ያወራለሁ ምናምን ነገር ስለ ሁለቱ ሳወራ አንድነታቸውን ሰላማቸውን አጠገባቸው የሚበጣብጠውን ሰው ለማራቅ ምናምን ነበረ ቪዲዮ ስሰራ የነበረውና አሁንም እናንተ አካባቢ ላይ እንደዛ አይነት ነገሮች ችግሮች እየተከሰቱ ነው። ያን ነገሮች ነገር እንኳን ግን አንድ ነገር ማለት ፈልጋለሁ በዚህ አጋጣሚ የምሬ ነው። ሃይሚዬ ስለተመለሽ በጣም ደስ ብሎኛል። ያው ይመስለኛል ያለችበት ቦታ ምቿን ነበረ ምናምን ብቻ የሆኑ ነገሮችን አውርተን ነበረ በውስጥ ግን ስለተመለሽ በጣም ደስ ብሎኛል። የምሬን ነው። ያው ከብሩኬ ጋር ደግሞ ተገናኝተው ወደ ሰላማቸው እንደሚመለሱ አልጠራጠርም እና በጣም ደስ ብሎኛል ስለተመለሱ። እነሱም አንተም ደስ ብሏል ብዬ አስባለሁ። ያው የነሱን አንድ መሆን ማይፈልግ የለም። የምሬን ነው። በጣም መጥፎ ስሜት ውስጥ ነበርኩኝ እኔም በቃ አላ አይደለ በጣም ጨንቆኝ ነበር። እነዛን ነገሮች ሳይ በጣም ደብሮኝ ነበር፣ በጣም ጨንቆኝ ነበር። ያው ቪዲዮዎችም አልሰራውም ነበር አንደለው ለቀምና ብቻ እነሱ በእንደዚህ አይነት ሁኔታ ውስጥ ሆነው መስራት ስላልፈለኩም ነው። ብቻ ስለተመለሰች በጣም ደስ ብሎኛል። ፋሚሊዎችም እንኳን ደስ አላችሁ። ያው የጨረቃ ፋሚሊዎች በጣም ደስ ብሏችኋል ብዬ አስባለሁ እናንተም፣ ምክንያቱም በጣም ተጨንቀው ነበር እነሱም። ስለዚህ ስለተመለሽ በጣም ደስ ብሎናል ሁላችንም። ከብሩኬ ጋር ደግሞ አውርተውበት ያው ወደ ሰላማቸው እንደሚመለሱ አልጠራጠርም። ስለቋረጥኩ ይቅርታ እና ያው ማለት ከዚህ በኋላ እኔ ከቢኒ ጋር ባለው ጉዳይ ማውራት አልፈልግም። ማለት ብናወራ ግን ደስ ይለኛል። ይቅርታ ነው ስላቋረጥኩሽ። ግን ያው አሁን ላይ ሰላም ብትሆኑ ወደ በፊት የፍቅር ግንኙነታችሁ ያኔ እንደዛ ነገሮች ሲፈጠሩ ቢኒያም ላንቺ እያሳየ እየሞከረ የነበረው ብዙ የፍቅር አይነቶች አሉና
እነዛ አይነት የፍቅር እንትኖች ቢደገሙ ደስ ነው የሚለኝ። ምክንያቱም ሰላማችሁን አንድነታችሁን ነው የምፈልገው። አይ እሱ ምን እንደሆነ አላውቅም፣ ልጅነት ይሁን ጅልነት ይሁን ምን እንደሆነ አላውቅም። የሱ ነገር የምሬ ነው በጣም እኔ አላውቅም፣ ምን እያሰበ እንደሆነ አላውቅም። ልጅነት ነው እንዳለ ትልቅ ሰው ነው። ከትልቅ ሰው ትልቅም ከመሆን በላይ ደግሞ በዚህ ሰዓት የልጅ አባት ሆኗል። የትኛውም ወንድ ልጅ ደግሞ እንደዚህ አይነት ነገር በህይወቱ ላይ ሲመጣ አይደለም የሱ ኩያ ከሱ በታች እንኳን ያሉ ወንዶች ልጅ ወልደው ለልጃቸው ምን ያክል ፍቅር እንደሚሰጡ በቃ አለ አይደለ ምን ያክል ጠንካራ እንደሆኑ አይቻለሁ። ብቻ አላውቅም። በዚህ ሰዓት እሱ በጣም ብዙ ነገር ማድረግ የሚጠበቅበት ልጅ ነው። ግን ደግሞ እየሆነ ያለው ነገር እኔም አልገባኝም። እኔ ለምን እንደዚህ እየሆነ እንዳለ ራሱ አላውቅም። እኔ ታሞ ይሁን እኔ አሁንማ ጤነኛ መሆኑም እያጠራጠረኝ ነው። የምሬን ነው። ለምዶና ነገር ምናምን ስላለበት ነው። እሱን ደግሞ ያው አብራ ምንድነው ፍራቻ አይደለም። እሱን የሴቷ እንኳን አልፈራውም እኮ ኃላፊነትን ለመውሰድ እኮ ብቁ ነው በዚህ ሰዓት አይደለም። እሱ ከሱ የነገሩ ከሱ በታች እድሜ ላይ ያለ እንኳን ኃላፊነት ወስዶ ብዙ ነገር ማድረግ የሚችልበት ሰዓት ነው። ግን ደግሞ እሱ በዚህ ሰዓት ፍራቻ ምናምን የሚባል ነገር የለም። እኔ ሴቷ እንኳን አልፈራውም። እኔ ሴቷ እንኳን ብዙ ነገሮችን ተቋቁሜ አልፌያለሁ። እሱ ደግሞ ነቃ ማለት አለበት በዚህ ዘመን እሱም እኮ እየሞከረ ነው አይደለ? የሆነች ነገር እየሞከረ ነው። ጭላንጭል ተስፋ ያለው ይመስለኛል። አሁን ትላንትና ያው እንደዛ ማለቱ ቢደብረኝም አሁን የተለቀቀ ቪዲዮ አለና የተለቀቀው ቪዲዮ ላይ ብር ሲሰጥሽ ምናምን ነገር ያለኝ ይሄ ነው ምናምን ብሎ ግን በእርግጥ ለልጅቷ አባትነት እንጂ ብር አያስፈልገውም። ሱማ ያንንም ያደረገው ምናልባት ከማሰብም እኮ ሊሆን ይችላል። ለኛ ከማሰብ ምናምን ሊሆን ይችላል። ግን ያደረገበት መንገድ አንደኛ ደስ አይልም፣ ሁለተኛ ደግሞ በቃ እሱ በዛ ነገር ብቻ ይሆናል አይደለ እንትን ማለት ይፈልጋል፣ ነገሮችን ማለፍ ይፈልጋል። እኔ ህሊናው ረፍት እንዲያገኝ የሚፈልግ ከሆነ ልጁን እንደ ልጅ ተቀብሎ ከልጁ ጋር ጊዜ ማሳለፍ ይመስለኛል ህሊናው እንዲያርፍ የሚያደርገው እንጂ በገንዘብ ምናምን ማለት አይመስለኝም። እኔ ያ ገንዘብ እኮ አያስፈልገኝም ማለት አይደለም። በዚህ ሰዓት ያ ገንዘብ ይጠቅመኛል አይጠቅመኝም አይደለም። ግን ደግሞ እሱ እያደረገ ያለው ነገር ልክ አይደለም። በቃ መጀመሪያ ወደ ቀልቡ መመለስ አለበት፣ ወደ ራሱ መመለስ አለበት። የምሬ ነው። አሁን በዚህ ሰዓት አላውቅም ብችል ጸበሉን ላይ ይዞ ብገባ ደስ ይለኛል። ወይ ደግሞ ጸበል የሚወስደው ጓደኛ ወይ ነገር የምሬ ነው እኔ ወስደዋለሁ። ያራው ሰደው ደስ ይለኛል። ጸበል ምንም ይሁን ግን በቃ ልታበረታችሁ ማለት ሴት ልጅ እንግዲህ የባሏ ዘውድ ናት ይባላልና አንቺ እሱን ደግሞ አበረታተሽ በቃ ነገሩን እንዲዳፈር ምናምን በቃ በዚህ ሰዓት እኮ ግራ ገባኝ። ለልጄ ልበል ለሱ ልበል ለራሴ ልበል ያው ለልጅሽ እሱን ማግኘትሽ ለልጅሽ ነው። ገብቶሻል? ልጅቷ አሁን ባለፈው በእናንተ ፍቅር ውስጥ ሌላ ሰው ጣልቃ ሊገባ ምናምን እያየሁኝ ነበር፣ ተናግሬው ነበር። እንደዛ አይነት ነገር ነው እኔ ማልወደው። በሰው ፍቅር ውስጥ ጣልቃ የሚገባ ሰው አይመቸኝምና እሱም እንደዛ ሊያደርግ ሲሞክር አግኝቸው እኔ የቻልኩትን ያህል አውርቼው ነበር። እኔ ያው ለሱ መጀመሪያም እኮ ቅድሚያ ተናግሬያለሁ ማለት ከጎኔ ሰው ያስፈልገኛል። በእርግጣው ከጎኔ በመሆን ደስተኛ ነኝ፣ ግን ሌላ ነገሮች እንዳይፈጠሩ ብዬ ነግሬዋለሁ ለሱም። ግን ያኔ የቢኒ ነገር አላቅም ማለት አሁን ሳስበው ብተው ነው ሁሉን ነገር ብተው ነው የሚሻለኝ። ምክንያቱም ሁለት ልጅ ላሳድግ ነው ማለት ነው። በዚህ ሁኔታ ከቀጠለ እሱ እንደዚህ ያለካለ የምሬ ነው ሁለት ልጅ ላሳድግ ነው ማለት ነው። ቢኒያም እንደዚህ እስከሚባልም አይጠብቅም። እርግጠኛ ነኝ እኔ ወንድ ስለሆንኩኝ አንዳንዴ የወንድ ስሜት ይጋባብሻል አይደል? በተፈጥሮሽ የሴትን ባህሪ ታውቂያለሽ። ወንድ ስለሆንኩ ደግሞ የሱ ባህሪ የሆነ በትንሹም ቢሆን እረዳዋለሁኝ ብዬ አስባለሁኝ። ከነበረበት ካሳለፈው ህይወት አንፃር እንደዛ ያውላ ነገር ሲፈጠር ስለነበር አሁን ከዛ ነገር አገግሞ ወደዚህ ለመመለስ ትንሽ ከብዶትም ሊሆን ይችላል። ነገር ግን ይሄ ነገር እኔ እንኳን ከመናክል ቆሰል አገግሜ ወደዚህ ተመለስኩ ነው አውቃለሁ። እኔና ፈጣሪ በደንብ አድርገን እናውቃለን። በተረፈ ለቤተሰቦችም የሆነውን ነገር ብያቸዋለሁ። ከዛ ቁስል እንኳን አገግሞ ለመመለስ አልከበደኝም አይደለም እሱ ከእንደዚህ ከትንሹ ነገር ይቀርና እና እኔ ያን ሁሉ ነገር አሳልፍ ያን ሁሉ ነገር ሆኜ እንኳን ለመርሳትና የሆነ እንትን ለማለት ወደ ኋላ አላልኩም። ምክንያቱም ነገሮችን ይኸውል መርሳት ባትችል እንኳን መተው የሚባል ነገር አለ። እኔ መርሳት ባልችል እንኳን ትቻቸዋለሁ እነዛን ነገሮች። በእርግጥ ይሄ ጥንካሬሽን በፊት ያሳለፍሻቸውን ነገሮች ምናምን አውቃለሁኝ እኮ። ከዛ ደግሞ ተመልሰሽ አሁን እዚህ ደረጃ ላይ መድረስሽ እውነት እኔ በጣም ነው እማደንቀው። እንደውም የሆነ ግጥም ጽፌ ላይቄ ነበር በጣም ስለምወደው ማለት በጣም ብዙ ጫናዎችን ስላሳለፍሽ ምናምን ነገር እሱን ግጥም ጽፌልሽ ነበር። ሜቢ እዩ አትዩ አላውቅም፣ ግን ልበልልሽ ከፈለግሽ ኢቭን ደስ ይለኛል። ያ ግጥሞችን አንዳንዶቹን አያቸዋለሁ፣ ብቻ አሪፍ ናቸው። የምር ቤተሰቦች ገጥማቸው ግጥሞች ጎበዝ ገጣሚ ነው። እኔ ላልመሰለች ምን ቢከፋሽም እንኳን ባይደላሽም እንደበፊት እኔ ቆንጆ አትከፊ በዳይ ፊት
ስኬትሽ እንዳሰብሽው ቶሎ ባይሰምር፣ አወዳደቅሽ ምንም ባያምር፣ አታማሪ ከተው ቅንጣት፣ ባንቺ ያልተጀመረ ወድቆ መነሳት አግኝቶ ማጣት። ህይወት አይደል ውጣ ውረድ መች ይጠፋል፣ እስኪ ደላሽ ብዙ ያለፋል። ቢሆንም ግን ባይደላሽም እንደበፊት አትከፊ አታልቅሽ በዳይሽ ፊት ይላል። እንዴ የምርሽን እያለቀሽ ነው እንዴ? እኔ እንድታለቅሽ ምናምን አስቤ አይደለም ግጥሙን ያልኩት፣ ግን ማልቀስ እንደሌለብሽ ብዙ ያንቺን ውድቀቶች ምናምን መከፋትን ማልቀስ የሚወዱ ሰዎች ሊኖሩ ይችላሉና ወደዛ ነገር እንድትመለሽ ወደ በፊት ህይወትሽ እንድትመለሽ እኔ አልፈልግም። ለዛ ነው ከቢኒያም ጋርም ላስታርቅሽ ላስማማሽ በሚል ሐሳብ ወደ አንቺ የመጣው። ቢኒያም ይፈልግ ያን ነገር አይፈልግ እያየሽ ነው፣ ግን ነገር ግን በቃ እሱን ነገር ለማስተካከል ቢኒን ለመገዘት በቃ ወንድ ስለሆንኩኝ ያለውን ነገር አውቃለሁ፣ እሱን እንዴትም ብዬ ወደ አንቺ ለመመለስ ልሞክር። ምን ትያለሽ? እንጃ እንግዲህ የሚሆን አይነት ነገር አይመስለኝም። ማለት እኔ ብቶ ሁሉንም ነገር ትቼ ብቀመጥ ነው እኮ የሚሻለኝ። የምሬ ነው። ከሱ ጋር በተገናኘው ቁጥር ከሱ ጋር ባወራው ቁጥር እኔን ራሴን ችግር ውስጥ እየከተትኩ ነው ያለው፣ ጭንቀት ውስጥ ነው የምከተው። ስለዚህ ሁሉንም ነገር እንደተቆርጥ ቆርጬ አልፈልግም ማለት ይሄንንም መተው አይከብደኝም፣ ምክንያቱም ብዙ ነገር ገብቶኛል። ግን በሱ ተስፋ እንድትቆርጪ አልፈልግም ምን ለመናገር እና ቢኒ እንዴት ነው እሷ እንዳለች አላውቅም ነበረ። ሰላም በለታ ቾል ለምንድን ነው እሱ የሚጠራው? ነግሬሻለሁኝ። ሁለታችሁን ለማስማማት፣ ሁለታችሁን ለማስታረቅ፣ ሁለታችሁን አንድነታችሁን፣ ሰላማችሁን ለመመለስ ነው እኔ ፍላጎቴ እና ብትነግረኝ አሪፍ ነበር። ቢያንስ እኔም ቢያንስ አስቤበት ብመጣ። ይፋን አስየለችም እንዴ? እኔም ንግግርህን አስቤበት የምትመጣው ካሜራ ፊት ሊሆን ይችላል የጠራኝ። እዛ ሰው ፊት ሲሄድ ደግሞ ምንድነው ማውራት ያለብኝ ብላ አስበለ መምጣት። እንደዛ ማለት ፈልጌ አይደለም። ለኢቫን የሆነ ነገር እንኳን ይዤ መምጣት ካለብኝ ተዘጋጅቼ እንድመጣ ነበር። ቆይ እኔ የምለው ልጅ ነህ ትልቅ ነው? እኔ እኮ ግራ ገባኝ። እንደዚህ አይነት ወሬ ነው ልጅ ነህ ትልቅ ነው? አይ ነገር ስራው የህፃን ስለሆነ ነው። ተስማምተናል እንዴ? ምንድን ነው የተስማማነው እኮ ነው። አሁን በውጪ ላግዝሽ እኮ ሁሉ ነገር ጨርሰናል እኮ። ሌላ ምንም እንደዚህ የሚያባብል ነገር ያለ ስራ ሁሉ የህፃን አይደለም። ቆይ እንደዚህ እንድትባባሉ ነገር በሙሉ የህፃን እኮ ታውቃለህ አይደል? እንደዚህ ቆይ ቢኒ አንዴ እንደዚህ እንድትባባሉ ምናምን አልፈልግም። ቢኒ እኔ ሰላማችሁን ነው የምፈልገው። እዩ ይኸውልሽ እኔ ነግሬሻለሁኝ አይደል? ሁለታችሁ አንድ ላይ ሳትሆኑ ሰላም አትሆኑም አይደለ? ሰላም የሚፈጠረው ሁለታችሁም ቆማችሁ ስታወሩ ስትነጋገሩ በፊት ስፈቱ ነው። እናንተ ደግሞ ሁሌ እየተጨቃጨቃችሁ እየተጣላችሁ ነገር ማድረግ የሚፈልገው ሰው ይልኝ ይስማልኝ አይነት ነገር ነው። ሁሉንም ነገር ማድረግ የሚፈልገው በዛ መንገድ እኔ ግራ ስለገባኝ ነው። ያንን ብር በካሜራ ፊት ለምን ሰጠኝ ልትይ ነው? በቃ ግራ ገብት ስላለኝ ጭቅንቅ ስላለኝ እኔ ካሜራ ይዘሽ ነው የጠበቅሽኝ። ደግሞ በዛ ላይ ስሰጥሽ ካሜራ ኖረ። እኔ ድንገት እኔ አይምሮዬ ላይ እንደዚህ አላሰብኩም፣ ስለጨነቀኝ ነው እንጂ እና ደግሞ ልጅና ምናምን እያልሽ ደግሞ አዎ ነገር ስራክ በሙሉ እያልሽ ስለሆነ እኮ ነው። ታዲያ እኮ እንደዛ አትበይኝ። የምታደርገው ነገር በሙሉ እያልሽ ነው። ሲጀመር አንተ ወደ እኔ ህይወት ብትመጣ ራሱ አትጠቅመኝም፣ ምክንያቱም ሁለት ልጅ ነው የምትሆኑብኝ። ስለዚህ ሁለት ልጅ ከማሳደግ ደግሞ እኔ አንድ ልጅ ባሳደግ ይቀለኛል። ቆይ አንዴ ቢኒ አንተም ዝም በል። እውነቱን ነው። ቆይ አንዴ ብቁ መሆን አለብን። አንዴ እውነቱን ነው። የልጅሽ አባት ነው። ቦሬ ነው። በአፍ እኮ በትምትል ይወልዳል። እሺ በአፍ አባት ነኝ ማለት ምንም ትርጉም የለውም። ይገባኛል። የአባትነትን ፍቅር በፒስ ነው ማውራት ያለባችሁ እኮ። በፒስ ካላወራችሁ በሰላም ችግር ነገርኩሽ እኮ ነው። ቤተሰብ ላይ ይኸውልህ አንተ ቢኒ አንቺ ማገዝ ስለማልችለው ብዬ ያለኝን እኮ ማገዝ የምችለው አብሬሽ መኖር አልችልም። እርዳኝ ብዬ እኮ አብሬሽ መኖር አልችልም። አብሬሽ ደግሞ ልጅቷ ላሳድግ አልችልም። በቃ ያን ካልቻልክ ደግሞ ወደ ህይወት እየመጣህ አትበጥብጠኝ። ቢኒ አንተ አሁን ወንድ ነህ። ነገሮቹን የመቋቋም ላግዝሽ እኮ በሩቁ ቢያንስ ላግዝሽ ብዬ ነው እንጂ እኮ ምንም ነገር አስቤ አይደለም። አሁን አይገባሽም ቢኒ አንዴ ነኝ። አሁን በማከላችሁ በጣም ቆንጅዬ ልጅ አለሽ። ያቺን የመሰለች ልጅ ደግሞ ኖሮ አሁን አንተ እንደዛ ማለት ይጠበቅባል ብዬ አላስብም። ምክንያቱም ወንድ ነህ፣ እንደ ወንድ ልጅ ጠንከር ብለህ በቃ ከእናትና አንዴ እኔ እንዳትጣሉ ቤት አልወጣም። ስለዚህ እንዳትጣሉ ከእናቴ ጋር ነው ያለው። ገና ልጅ ነህ። ስለዚህ ስታድግ እኔ እንደዛ እንድትባባሉ ምናምን አይደለም። እንኳን ልጅ ከእናቴ ጋር ነው የምኖረው። አሁንም ወደፊት እኖራለሁ። እንደዛ እንድትናቴ እየጠበቅኩ እኖራለሁ።
እናቴን እየጠበቅኩ እኖራለሁ። እንደዛ እንድትጨቃጨቁ አይደለም። እኔ ሰላማችሁን አንድነታችሁን ነው ፈልገው። አንተ ወንድ ልጅ ነህ። እሱ ማንም ሰው ከእናቱ ጋር መኖር ይፈልጋል። ማንም ሰው ከእናቱም ጋር ከአባቱም ጋር መኖር ይፈልጋል። ስለዚህ ህፃኗም ልጅ አባትነቷን እኮ ያለሁበትን ሁኔታ አታውቂም። እሺ ከእናቴ ጋር ነው ያለሁት አልኩሽ አይደል? ሌላ ወሬ አታውሪ፣ አፍሽን ዝጊ። አይ እንደዚህ አትጨቃጨቁ ቢኒ። አንተ አሁን ወንድ ነህ፣ ቆፍጠን ብለህ ነገሮችን ማብራራት አይጠበቅብኝም። ከእናቴ ጋር ነው ካልኩሽ የምኖረው ከእናቴ ጋር ነው። ሲጀመር እኮ እኔ ከኔ ጋር ኑር ብያለሁ። መንኩ ገደል መግባት ትችላለህ። ተው ይኸው ፍቅር ነው። ገደል መግባት ትችላለህ። እዩ ፍቅር ነው የሚያስፈልገው። ለእናንተ አሁን ፍቅር ነው፣ ለዛች ህፃን ልጅ ፍቅር ነው የሚያስፈልገው። ስለዚህ ፍቅሩ እንዲመለስ በስነ ስርዓት ብትወያዩ ብትነጋገሩ። ቢኒያም አንተ አሁን መስጠት እንኳን እኮ ከጠቅም ይሆናል። በጣም የጠቀመን አይነት ስሜት ነው እየተሰማ ያለው እኮ ያንን ፍቅር ቢያንስ አባትነት እንትኑን ማየት አለባት ብዬ እኮ እየመጣው ያገኘሁሽ ነው። እንደዛ ሳይሆን ያን ነገር ደግሞ ማለት ነው ወደፊት ይቀራል። እንደዚህ ጥግብ ምትይ ከሆነ ካጠገባ እንዲህ ያለ ወሬ አታውሩ። እኔ እኮ አረ እንዴ እኔ በጣም ነው የምናደደው። እኔ ሲጀመር እናንተን ለማስማማት ነው የመጣሁትም። ያ ነገር ደግሞ እንድትጣሉ አይደለም ቢኒያም የምፈልገው። የልጅቷን አባት ምናምን አታሳጭ፣ ስርዓት ያዥ። አሁን እንዳለህ ነው እንደሚሰማ አሎ ቢያንስ እየመጣው ያገኘዋት ነው ነገርኩ። በድንህ ነው አንተ አይደለም ሲጀመር አንተ ወሬ አሁን በድንህ ነው ያለው። ለእናቷም መንገር የለብም። እቺ ልጅ ጀመራ ሙሉ ነፍስ የሆነ አንተን ይኪሩር በድንህን ከምታወሪው ነገር አስተካክዩ። ሶፊ ለፊት ካሜራ ደቀናሽ ምናምን እንደዚህ አይነት ወሬ በቤተሰብ ፊት እንድትጣሉ ምናምን እንድትጨቃጨቁ አልፈልግም። እኔ የጠራው ምን እንደው ታውቃለህ። እኔ መጀመሪያ አንድ ነገር ልንገርህ። አክብረህ ስለጠራኸኝ ለኔ አስበህ ያው ለኛ አስበህ ለኔም ለልጄም ለሱም ይሁን አስበህ ጠርተኸኝ ስላወራህን አመሰግናለሁ። ግን እኔ ከዚህ በላይ ቆሜ ከሱ ጋር መጨቃጨቅ አልፈልግም። የምሬን ነው። እሱ ለባክ ሲጀመር አንተ ብትነጋገሩ አሁን በስነ ስርዓት አይደለም። አይ እናንተ ልትስማሙ አልቻላችሁ። ልትደማመጡ ጥሪ ያረጋታል። እንደ ቤተሰብ ራሱ ያልተረዳው ነገር እንዴ ልትደማመጡ አልቻላችሁ። ልትደማመጡ አልቻላችሁ። እዩ አሁን ጊዜ ስጪው ልጁ እንዲያስብ ማለት ነገሩን ካንቺ ጋር እንዲሆን ምናምን ነገር ወንድ ልጅ ነው። ሜቢ ቤተሰቡ ላይ አንዳንድ ነገሮች ችግሮች ሊኖሩ ይችላሉ። ያን ጥሎ መውጣት ከብዶት ሊሆን ይችላል። ነገር ግን አንተም ቢሆን ቆፍጠን ብለህ ለዛ ማብራራት አይጠበቅብህም። አላብራራሽም አንዴ አላብራራልሽም ነው አታብራራልኝ። ግን ደግሞ ነገርኩ እኔም እዚህ ጋር ቆሜ ማወራው ማለት ነው ካንተ ጋር ቆሜ ማወራው እዚች ጋር ለልጄ ስለልጄ ላንተ አይደለም። እናቴ ቤት ገብተሽ ትኖሪያለሽ። ደበሉኝ የምኖረው ለምንድን ነው? እናቴ ቤት ገብተሽ መኖር ፈቃደኛ ከሆንሽ ፍላጎቱ ካለሽ ለምን አንተ ከእናቴ ቤት አልወጣህ? ሰውዬ እኔ ደግሞ መጥቼ ጭራሽ እናቴ ቤት ደባልሁ። እስከ ቤተሰብና ውጣና ለራስ የሆነ ነገር ለመያዝ ሞክር። ራስ ለመሆን ሞክር። እንደዛ አትበይኝ። ለኔ ጆ በቃ ልሂድ። አሁን ከሱ ጋር ከዚህ በላይ መጨቃጨቅ አልፈልግም። እንድታወሩ ነው እና ተረጋግተን አናወራም ከዚህ በኋላ። መጀመሪያ ይደግ ህፃንነቱን ይጨርስ። አክብረህ ስለጠራኸኝ ደግሞ አመሰግናለሁ። ከዚህ በላይ ከሱ ጋር ማውራት አልፈልግም። ቤተሰቦች እንግዲህ እንዳያችኋት ነው። ምንም ሊስማሙ አልቻሉም። ቢኒያምም ልታዳምጣት አልቻልክም አንተ ራሱ። አረ እኔ በቃ እኔ ቤተሰብም ኦዲየንስ የሚለኝን እየሰማሁ በቃ ያለውን ነገር ቀስ ብዬ እንኳን አስረዳለሁ ብዬ ስላሰብኩ ነው እንጂ እኔ አሁን አንተን እዚህ የጠራሁበት ምክንያት ከሁለታችሁ እንድታወሩ። ምክንያቱም አንተ ልጅ ወንድ ነህ። ወንድ ደግሞ ከሴት ልጅ የተለየ ብርታት አለው። ሁሉን የመቻል አቅም አለው። ያን ነገር ተወተ በቃ ከሷ ጋር ህይወትን ከልጅ ጋር ያቺን የመሰለች ቆንጂዬ ልጅ ደግሞ ኖሮ እሷን ከሷ ጋር ለመኖር ይከብዳል ብዬ አስባለሁ። እኔ ሰላማችሁን አንድነታችሁን ስለምፈልግ ነው። ቢኒ እኔም እኮ ልጄን ይዛ እናቴ ቤት የምትገባ ከሆነ መኖር እንችላለን። አለቀ። ይሄንን ልሰጣት የምችለው ቻንስ እንደዛ ሊሆን አይችልም እና እንደዛ ነው የምፈልገው። ወደ በፊት ህይወታችሁ እንድትመለሱ ወደ ሰላማችሁ ነው የምፈልገው ቢኒ። እኔ ደግሞ የቻልኩትን ያህል አገዛለሁ በምንም ነገር። እኔ ምንም እገዛ ምናምን እኮ አይደለም የእገዛ ጉዳይ ሳይሆን ያለ መስማማት ጉዳይ ነው። ስለዚህ በቃ አንተ ስለሙከራህ አመሰግናለሁ። እኛን ለማስታረቅ አስበህ እኔ በእናንተ ተስፋ አልቆርጥም ታውቃለህ። አሁን እኔ ከጀመርኩ ተስፋ የሚያስቆርጥ ነገር ከሆነ እኮ መቁረጥ አለብን። ምክንያቱም እሷም የራሷን ህይወት ከልጄ ጋር ኖራለሁ ብላለች። እኔም ደግሞ ልጅቷ እኔ ደግሞ ያለ አባት እንድታደግ ስለማልፈልግ እንደማትመጣ ተስፋ አደርጋለሁ። እንደማትደብቅብኝ ተስፋ አደርጋለሁ። እያየሄድኩም ቢሆን አያታለሁ እኮ እንደዛ ቢሆን አብረሃት ብትኖር የተሻለ ነው መፍትሄው። ምንም እንትን አትበል አንተ አትጨናነቅ። ቤተሰብ ምንም ሌላ ምንም ነው ነገር እንግዲህ ቤተሰቦች እንዳያችሁት ነው። ሁለቱም ሊደማመጡ ሊስማሙ ምንም የሚችሉበት ሁኔታ ላይ አይደሉም። እኔ የበኩሌን እየሞከርኩኝ ነው። መሞከሬን ግን አላቆምም።
እኔ ሰው ማስታረቅ ሰው ማስማማት ነው የሚመቸኝ መወደውም ወደ ሰላማቸው ወደ አንድነታቸው ለመመለስ ሞክራለሁ። ማማዬም ያቺ ቆንጅዬ ልጅ ከእናቷ ጋር ከአባቷ ጋር ትኖራለች ብዬ ተስፋ አደርጋለሁ። ቤተሰቦች እንግዲህ እንገናኛለን። ወዳችኋለሁ። ቻው